አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሶስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው ለሚ እኮዬ ሰፈር ጅብሰም ኮርስ እና ግድግዳ ቻክ እንዲሁም ማብሪያ ገመድ ዝርጋታ ልሰራ የገባሁትን ቤት ቆርቆሮ ሽንቋቁር ነበረውና የተሸንቋቁረ ነበረ። ያንን ቆርቆሮ አንስቼ የቀየርኩትን ቤት ላሳያችሁ ወድጃለሁ ማለት ነው። በዚሁ አጋጣሚ ለሚ በየትኛው መስመር ነው ያላችሁ? ለሚ በውልግዲ መስመር ነው፣ ትሉ ለሚ በሚባለው ማለት ነው። እዛ ነው ያለሁት። በዚህ አካባቢ ያላችሁ ማሰራት የፈለጋችሁ እየደወላችሁ ማናገር ትችላላችሁ። ይህንን ቤት እንግዲህ ላሳያችሁ ወደድኩት። ምንድነው 80 ቆርቆሮ ነው። ይሄ 80 ቆርቆሮ ቤት ወርቆ ስለነበረ እንደገና ተሰሩ ቆርቆሮ ሽንቁር ኖረው ይህን ሽንቁር የሆነ ቆርቆሮ ቤት እንግዲህ ቆርቆሮ ጅብሰም መስራት ስላለበት ሲያፈስ ብዙ እርጥበት አግቶ እንትን እንዳይለው ሙሉ ቆርቆሮ ልቀይርላት አድርጋለሁ ማለት ነው። እንግዲህ ከዚህ ቪዲዮ የምትማሩበትና ሊያስተምራቸው የሚችለው ምንድነው? አንደኛ የስፌት ቲዩብ ስራው ሊሰራ ሂዶ ምንም ነገር የሚስተካከል ነገር ካለው እየሰራን ቤታችን ላይ ታናስተካክል እንደማናልፍ ከዚህ ቪዲዮ ትማሩበታላችሁ። ሲቀጥል ደግሞ ጅብሰም ኮርስ እና ፕላስቲክ ኮርስ ጥንቃቄውን በዚሁ ላይ ማስረዳችሁ ይሆናል ማለት ነው። ይህን ማብራሪያ ልሰጣችሁ የፈለግኩት ምንድን ነው፣ ብዙዎቻችሁ ጅብሰም ኮርስ ትታሰሩ ብላችሁ በዚህ ደግሞ ሀገር ላይ ደግሞ ጅብሰም ኮርስ ጭቃ ቤት ላይ ይከብዳል ይወርቃል ምናምን እያሏችሁ ወደ ፕላስቲክ ኮርስ ስለምትገቡ በዚህ ላይ ትኩረት እንዲኖራችሁ ስለፈለኩ ነው። እናም ደግሞ ከፕላስቲክ ኮርስ እና ከጅብሰም ኮርስ ጥንካሬው ማን ነው ያላችሁ ብዙ ጊዜ ትጠይቁኛላችሁ። ቀደም ብዬ ማብራሪያ ሰጥቼበታለሁ፣ ግን ያን ቪዲዮ ያላያችሁ ይሆናላችሁ። ነገር ግን አሁን ጅብሰም ኮርሱን ሰርቼው እንደዚህ ቆርቆሮውን እየቀየርኩት ምንም ካልሆነ እየተረጋገጥ ነው ጥንካሬውና ምናምን እንደዚህ በአካል እያሳየዋችሁ የዛኛውንም ልዩነት በደንብ ማብራሪያላችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁ ይሄን እንግዲህ ጅብሰም ኮርስ ሰርተ ነው እንደዚህ እየተረጋገጥ ነው ሂደናል። ቆርቆሮውን መተነዋል፣ እየደበደብ ነው እየላጥ ነው ማገር ምናምን ተነስቷል። እንደምታዩት ይሄን ምናምን አድርገናል። ይሄን ሁሉ ካደረግን በኋላ አድርገውን ቆርቆሮ ቀይረን አዲስ ቆርቆሮ አድርገናል ማለት ነው። እንደምታዩት እንደዚህ ተነስቷል። ይሄ ሁሉ ሲሆን እንግዲህ ጅብሰሙ ምንም አልሆነም ተሰርቷል። ይባስ ብዬ ቻክ አድርጌዋለሁ ማለት ነው። ኮርሱ ከሰቀልኩ በኋላ ቻክ አድርጌዋለሁ ምናምን ሁሉ ነገር ጨርሼለታለሁ። የኮርስ ስራ ከውጭ ጨርሼለታለሁ። የግድግዳ ብቻ ነው የቀረው። ይሄንን ደግሞ ለሰዎች ማስተማር ስለፈለኩ ነው ይሄን ያደረኩት። ዘላይ የወጣ ሰው እየተረገበው እንዴ እንደምታዩት እየተረገበው ነው፣ እየደበደበው ነው። ምንም አልሆነም። አጃኢብ ሆኖበታል። ራሱ ገርሞታል። ከሚነገረውና ትርክቱ አንጻር በተግባር ሲያው ገርሞታል ማለት ነው። እንግዲህ አሁን ይሄ ጅብሰም ኮርስ ነው። ይሄን ጅብሰም ኮርስ ይሄን የምታዩት መደዳው ብንቆርጠው አይወርቅም። ለመሰላችሁ እያንዳንዱ የተያያዘ ነው። ጆይንቱ ተያይዟል። ከላይ በስነ ስርዓት ተጠልፏል። አንዱ ቦርድ ላይ 4 ቃጫ 5 ቃጫ አለው። ይሄ 4 5 ቃጫ ከአንዱ ቦርድ ላይ 3ቱን ብንቆርጠው አንዱ አንጠልጥሎ ይዘዋል። ከዛ ሲቀጥል ደግሞ ከስር ከግድግዳ ጋር ተላቆ ተይዟል። ይሄንኛው የዚህኛው ጆይንት ከዚህኛው ጆይንት ተያይዟል። ቦርዱ እየተደረደበ ይዛል። ሁሉም ጆይንት ቃጫ እየለበሰ ሲል ይሄ ቢወርቅ ይሄንኛው ይዘዋል ማለት። ለምሳሌ እንደዚህ የተያያዘ ነገር እጄን እንደዚህ ይዞኝ አሁን ወደ ገደል ብወድቅ ወደ ታይ ብወርቅ ከላይ እጄን ሰው ስለያዘኝ ተንጠልጥዬ ነው የምቀረው ማለት ነው። ያ እንግዲህ ይደርስልኛል ማለት ወይ ያኛው ፓወር ካለ ይስበኛል፣ ይሄንኛው ፓወር ካለለው ደግሞ እኔ የምስበው ከሆነ ወርቃለሁ ማለት። ያ ማለት እስከሚወርቅ ድረስ ብዙ ነገር ይዞታል ማለት ነው። እንደዛ ስለሆነ ቢቆረጥ እንኳን አንዱ መድራ ቢቆረጥ እንኳን ያኛው የተያያዘ ስለሆነ የመያዝ አቅም አለው ማለት። ብዙ ሰው እንግዲህ ጅብሰም ኮርስ ሲወርድ ያልሆነ ነው የሚያስበው፣ ዘብ የሚል አድርጎ ነው የሚያስበው ላይ እና እንደዛ የሚሆን አይደለም ማለት ነው። ውሃ ሲርስ ይወርቃ ምናምን ብሎ የሚያስባለ ውሃ ሲርስ መውደቅ ሳይሆን ውሃ እርሱ መውደቅ ሳይሆን ከለር ስለሚሆን ቀለም ስለሚቀባ አሁን ለምሳሌ የቤት ቀለም ተቀብቷል እና ከላይ ይሄ ሽንቁር ቀለሙ ሲንጠበጠበት ውሃው ልክ እንደምታዩት ይሄ ቃጫው ውሃ መጦ የመያዝ ባህሪ ያለው ቃጫው መጦ ይይዝና ምን ያደርገዋል? ወደ ታች ያለውን ቀለም ከለሩን ይቀይረዋል ማለት ነው። ከለር ይቀይራል እንጂ ጅብሰም አይደለም ችግር የሚፈጥረው ማለት ነው። እና ቀለሙ ስለተቀባ ያ ቀለሙ ሲደርቅ መንጣት ስለማይችል ያ ቀለሙ ውሃ ጠብ እያለ ስላደረገው የቤቱን የኮርሱን ከለር ይቀይርብናል ማለት ነው። እንግዲህ ምን እያለ ነው ጅብሰም ኮርስ? እዚህ ጋር ላይ ውሃ ያፈሳል፣ በዚች ጋር ቀዳዳ አለች፣ እችን ቀዳዳ ሸፍኑልኝ እያለ እየተናገረ ነው ማለት ነው ጅብሰም ኮርሱ። ያችን እንግዲህ ተከትለን መሸፈን ቀለም ተቀብቶ ቀለም ከተቀየረ ያችን ቁርጥ አድርገን የራሷን ብቻ አንስተን ሌላ ቀይረን መቀየር እንችላለን ማለት ነው። ከዛ አንጻር
በውሃ ይወርቃል ብሎ የሚያስቡት ዝም ብሎ ይሟሟል ብሎ ስለሚያስብ ነው። ሰው ይሟሟል ብሎ ስለሚያስብ ነው ማለት ነው። ስለዚህ አይሟሟም። ቃጫ አለው። ይሄ የምታዩት የታሰረበት ቃጫ ውሃ ሲንጠበጠብ መጥቶ የመያዝ ባህሪ ያለው መጥቶ ወርድ ቀለሙ ነው እንጂ የሚቀይረው አይወርቅም ማለት ነው። ቃጫው ጥንካሬ ያለው ምንም የሚሆንበት የሚሟሟበት የሚወርቅበት ነገር የለም ማለት ነው። የመውደቅ ደረጃን ብንወስድ ደግሞ ይሄ እንግዲህ የምታዩት ይሄ የተተበተበ ሁሉ ወደቀ ብንል በአንድ ላይ ከጣራው ላይ ከተሸካሚ በላይ ነው እንደምታዩት እንጨት ተደርበን እየሰራ ነው። ከዛ ከእንጨቱ ላይ ነው እንደዚህ እንደምታዩት ተጠልፎ የተሰራው። ይሄንን እንግዲህ አንዱ መደዳ ተቆርጦ ሁሉም የተያዘ ስለሆነ እንደምታዩት እንደዚህ እየተረገጠው አልወረንም። አንዱ ቢወርድ እንኳን ያንኛ ይዘዋል ማለት ነው። ያ ማለት እየወደቁ ነው ቶሎ ምናምን እያለ ነው ማለት ነው። እና ጂፕሰም ኮርኒስ የዚህ ጠንካራ ነው። ሲሰራ በዚህ ስታንዳርድ ልክ ስለሚሰራ በጣም ጠንካራ ነው ማለት ነው። ብቻ ጂፕሰም ኮርኒስ ስንሰራ ምንድን ያደርግ ያለብን ማቴሪያል ሰስተን ቃጫ ማሳነስ የለብንም። እንደዚህ ቦርዱ እንዲሳሳ ምናምን ማድረግ የለብንም። ምናምርት ይህን ነገር በጥንቃቄ አድርገን መስራት ነው ያለብን ማለት ነው። እንዳይተርክ ደግሞ ጆይንት ማለፍ የለብንም። መሀል ላይ የቦርዶቹን መገናኛ ስናገናኝ ጆይንት እያለበስን ከግድግዳም ፍሬም ካለው ፍሬሙ ጋር ጆይንት እያለበስን ሙሉ ለሙሉ ክፍተት እንዳይኖረው ንፋስ እንዳይስብ እንዳይተርክ ሙሉ ለሙሉ ጆይንቱን እያለበስን መሄድ መቻል አለብን ማለት ነው። ያንን ካደረግነው አይሰነጠቅም፣ አይወርቅምም ምን ያወደው ማለት ነው። አጋጣሚ ብሎ ቤቱ ቢያፈስ እንኳን ቢጠበጠብ እንኳን አንድ ቦታ ላይ ነው ምልክት የምታሳዩ ያችን ምልክት መቀየር ነው የሚጠበቅብን ማለት ነው። ይህን ያክል ይመስላል ማለት ነው። እንግዲህ ይህን ቤት ደግሞ ስለ ጂፕሰም ኮርኒስ የሚያክል ጥንካሬውን ካሳደዋቸው ፕላስቲክ ኮርኒስ ደግሞ ብናደርገው ፕላስቲክ ኮርኒስ አድርገ ነው በነበር ይሄን ምን ይፈጠር ነበር ብለን እንመልከት። ይሄ ፕላስቲክ ቤት እንግዲህ ፕላስቲክ ኮርኒስ ይሄን አድርገው በነበረ ከላይ አሁን ተንጣራ ስንረጋገጠው ምን ይሆንብን ይቻላል? የሚሆንብን የሚችለው ምን መሰላችሁ? ፕላስቲክ ኮርኒስ ነው የዘና ጥንካሬ ለምሳሌ ፕላስቲክ ኮርኒሱ የምንሰራው እንዴት ነው? ውሃ ልክ ስንነሳ ከመሬት ውሃ ልክ ስንነሳ በሞራሌ ስለሆነ የምንሰራው ሞራሌው ከተሸካሚው ዝቅ ብሎ ነው 10 ሳንቲም ሞረድ 20 ሳንቲም ሞረድ 50 ሳንቲም ሞረድ ዝቅ ብለን ነው ሞራሌው የምንነሳው። ያንን ሞራሌ ከዛ ደግሞ ከግድግዳው ደግሞ ሞራሌውን እየቆረጥን ወደ ላይ ወጣ። ያ ማለት በ7 ቁጥር ወይ በ6 ቁጥር እንደዛ ነው የምንሞተው። ወይ በ9 ከፍ አለ ብለን ራሱ ሞራሌው እንዳይሰነጠቅብን ከፍ ያለ ብስማር መታን ብለን ራሱ በ9 ቁጥር ወይ በ8 ቁጥር ነው የምንመጣው። ያን የምናደርገው ተወጥሮ ነው ማለት ያለ። ፕላስቲኩ ደግሞ ስስ ስለሆነ እንደዚህ ሞራሌው የሚወጠረው አልፎ አልፎ በፕላስቲኩ ልክስፋ ልክ ነው የሚወጥረው ማለት ያ ስለሆነ ልክ እንደዚህ እንደምታዩት አንዴ ቆቦ ላይ የሰራው ፕላስቲክ ኮርኒስ ነው። ይሄ የምታዩት ከላይ የምታዩት ፕላስቲክ ኮርኒስ ግን ከእንጨቱ ዝቅ ያለ ነው። ፕላስቲኩ እንደምታዩት ሞራሌው አልፎ አልፎ ነው የተወጠረው። ፕላስቲኩን የምንመታበት ብቻ ነው የወጠረው ማለት ነው። ይሄንን አሁን ሞራሌውን እንኳን ስንቼ ብረገጠው ሞራሌዋ መወጠሪያዋ ይቺ ስለሆነች እንደዚህ የተከሰተች እንደዚህ ስለሆነች ሞራሌውን ብረገጠው ይቺ የተከሰተ ሞራሌ ንቀል ብላ ብትወርቅ ምንም የሚይዘው ነገር ይነቀላል፣ በቃ ይወርዳል ማለት ነው። እንኳን ፕላስቲኩን ራሱን ተረግጠ ነው አይደለም ሞራሌውን ብንረገጠው ይወርቃል ማለት ነው። ስለዚህ ጥንካሬው ይሄን ያክል ቫልዩም አለው ማለት ነው። ጂፕሰም ኮርኒሱ እንደዚህ የተረገጠ አይወርቅም። ፕላስቲኩ ደግሞ ሞራሌውን እንኳን ያረፈበትን ሞራሌ ብንረገጠው መወጠሪያዋ በዚች በምታዩት እንደዚህ ቀጥ ቀጥ አድርገን ሰው ሞራሌውን የምንወጥረው ከተሸካሚ በታይ ሰው እናድርገን ያን ስንረገጠው ሞራሌውን እንኳን ብንረገጥ ይወርቃል ማለት ነው። እና ፕላስቲክ ኮርኒስ ብናደርግ አሁን ግድ ኮርኒሱን ሳንረገጥ ተጠንቅቀን ጣራ ላይ ብቻ ሆነን ነው የምንሰራው ማለት ነው። ተሸካሚ የቤቱን ተሸካሚ እየተረገጥን ብቻ ማለት ነው። የቤቱ ተሸካሚ ማለት ደግሞ ከላይ እንጨት ስላልተረበረበበት ክፍት ስለሆነ አልፎ አልፎ ስለሆነ አልፎ አልፎ ለመረገጥ ይከብደናል፣ ያሸግረናል። ይሄ ጂፕሰም ስለሆነ እንደምታዩት እንጨቱ ርብራብ ነው። እንጨቱ ርብራብ የተረገጠ እንደፈለግን እናቅለናል። ፕላስቲክ ኮርኒስ ቢሆን ግን ሞራሌው ከታይ ከተሸካሚ በታይ ስለሆነ ሞራሌውን ብንረገጥ ሞራሌው ሊወርድ ነው፣ የተወጠረችው በትንሽ ነገር ነው። ተሸካሚውን ብንረገጥ ደግሞ ተሸካሚው እዛና እዛ ነው። ያን ምናምን ለማድረግ እንደፈለግን ለመንቀሳቀስ አይረዳንም ማለት ነው። ያ ማለት ከላይ እንግዲህ ያለውን ይችን አውራጇና ማገሯን ብቻ ጠንቅቀን እንሰራለን ማለት ነው። አሁን እንግዲህ ይሄን ስንሰራ ስናለብስ በአንድ ቀን ነው። አንድ ቀን ነቀል አንድ ቀን አለበስ ነው ማለት ነው። ለምን ምቹ ስለሆነ እንደፈለግን ጂፕሰም እንረገጣለን፣ እንደፈለግን እንጨት አለን እንረገጣለን። ምንም ክፍተት ቦታ የለም። ስንስትም እንትኑ እንረገጠዋለን። ይሄ ጂፕሰም እንረገጠዋለን። ምንም አልሆነም። እንደዛ አድርገን ሰርተናል ማለት ነው። ያለው ልዩነት በዚህ ይሄን እንግዲህ 80 ቆርቆሮ ቤት ነቅለን ማገር አስተካክለን እንደገና የሚቃኑ እንጨቶችን አቃንተን በአንድ ቀን ነቅለን አልብሰን ጨርሰነዋል ማለት ነው። ልክ እንደዚህ እንደምታዩት ሙሉ ለሙሉ አልብሰን ጨርሰነዋል ማለት ነው። እንደዛ አድርገናል። ፕላስቲኩ ቢሆን ግን ለመንቀል ራሱ በጥንቃቄ ስለሆነ ስንነቅል በጣም ጊዜ ይፈጅብናል። እንደገና ብንስብ ኮርኒሱ ይወድብናል ምናምን ያ ነገር አለ ማለት ነው። እና እንግዲህ ጂፕሰም ኮርኒስ የሚሰራ ሰው ብቻ ጂፕሰም ኮርኒስን ያደርጋል፣ ፕላስቲክ ኮርኒስን ያወርዳል እንበልና ፕላስቲክ ኮርኒስ የሚሰራ ሰው ደግሞ ፕላስቲክ ኮርኒስ ጥሩ ነው ጂፕሰም መጥፎ ነው ብለን በዚህ አይነት መንገድ ውዝግብ ውስጥ ቢያስገቡን እንበልና ፕላስቲክ ኮርኒሱ ምን ብሎ የሚሰራው ሰው ምን ብሎ ሀሳብ ያቀርብላችኋል መሰላችሁ?
ሲሰራ እንዳይወድቅ ፕላስቲክ ሰርቶ እንዳይወድቅልና ከስር ያለውን ፍሬም እንሰራው ይላል። ይኸው ተመልከቱ እንግዲህ ጂፕሰም አይረባም ብሎ እንደገና ፍሬም እንሰራ። ፍሬም ምንድን ነው? የጂፕሰም ነው። ስለዚህ ጂፕሰም አይረባም ብሎ ጂፕሰም ዙሪያውን ነው የሚይዘው። መሀል ላይ ያለው ምን ይዘዋል? ምንም ሊይዘው አይችልም ማለት ነው። ያ ማለት ይወርቃል። በቃ ጂፕሰሙ ከፕላስቲኩ እንደሚጠነክር ፕላስቲክ ሰራተኛው እየመሰከረልን ነው ማለት ነው። ስለዚህ ከእንደዚህ አይነት ሚዛኖች ጋር መውሰድ መቻል አለባቸው ማለት ነው። እንግዲህ ውሃ ቢያንጠባጥብ ፕላስቲክ ኮርኒሱ ውሃ ቢያንጠባጥብ አይሟሟም፣ ውሃ አያፈስም ብላችሁ ልታስቡ ትችላላችሁ ማለት ነው። ፕላስቲክ ኮርኒስ እንግዲህ ልሙጥ ነው። ፕላስቲክ ስለሆነ ስለማይመጥ ከስር ስለማይወድ ፕላስቲክ ነገር ያንኳላል እንጂ እንትን አይልም። ያ ፕላስቲክ ኮርኒስ እንግዲህ ውሃ እያንጠበጠበ ከሆነ በዚህ ላይ እየተንጠበጠበ ከሆነ ይቺ የምትንጠበጠበ ቦታ ላይ ፕላስቲኩ ዝናብ እየበዛ ውሃው እየበዛ ከሆነ እየተንኳለለ ዝቅ ባለበት ቦታ ላይ ነው የሚሄደው። አጋጣሚ ብሎ በግድግዳ ከሄደብን ውሃው የሚያንጠበጥበውና የሚያፈስበት ቦታ ኮርኒሱ የሚያፈስበት ቦታ ከሄደብን ቤት ወዳ በግድግዳ ይወርዳል። በግድግዳ የሚወድ ፍሳሽ ደግሞ በጣም መጥፎ ነው፣ በጣም አስቸጋሪ ነው። አሁን አንዳንዴ ስራ ላይ ያላቸው ሰዎች ልታውቁት ይችላል። የአሸንዳ የሚያፈስባቸው ሰዎች ብሎኬት ቤት ሰርታቸው አሸንዳ የሚያፈስ ከሆነ ተፋሰሱ ማለት ነው፣ በጣም ነው የሚያስቸግረው ለመቀየር ማለት ነው። ፍሳሹ የት እንደሆነ አይታወቅም። ሲቀጥል ደግሞ ቤርጎ ስታድሩ አይታችሁ ከሆነ ሽንት ቤትና ሻወር ቤት ላይ ትመለከቱ ከሆነ እንትን ዝናቡ ውሃ እያንጠበጠበ ያፈሳሽ ይወርድና ቤቱን ጅብሰሙን ያስለቅቀዋል። በቃ ያንን ነገር ምናምን ይቀይራል ምናምን። ምንድነው እንግዲህ ከዛ ከሻወር ቤትና ከሽንት ቤት ያለ ፍሳሽ ጠብ እያለ ነገር የሚወርድ ስለሆነ ግንባታውን አርማታውን ኮንክሪቱን አልፎ እንኳን ወደ ታች ጅብሰሙን በቃ ብዙ ያዛባል ማለት ይልጠዋል። በቃ ይላላጣል። አንዳንዴ ከዛን አንጣር ኳርቲዝ እንቀባዋለን። አንዳንዴ ሻወር ሽንት ቤት ትልቅ ቤርጎዎች እንደዛ የፍሳሽ ውሃ ፍሳሾች ምናምን ጠብታዎች ይመጡና ጅብሰም ብልሽት ስለሚያደርጉ ስለሚልጡት ኳርቲዝ ይቀባን ጥንካሬ እንዲኖረው ተብሎ ኳርቲዙንም ራሱ ፓወር ኑሮት ይልጠዋል የውሃ ጠብታ ማለት ነው። እና ችግሩ የት ቦታ እንዳለ እንኳን አናውቅም። የሚንጠበጠበው የሚያፈስበት ችግር የት ቦታ እንደሆነ እንኳን አናውቅም፣ ሙሉ ካላፈረስን ማለት ነው። እንግዲህ የዛ ሻወር ቤት ፍሳሽ የህንፃ ችግሩ ስለማይታወቅ የት ቦታ ስለሆነ በቃ ችግሩን ለማወቅ ስለሚያስቸግር ቢቪሲው የዛች ውሃ ጠብ እያለች አገር ታበላሻለች ማለት ብዙ ነገር ያበላሻል። ፕላስቲኩም ልክ እንደዛ እየፈሰሰበት ከጭቃ ቤት ላይ እያንኳለ ወደ ግድግዳው ከሄደ ግድግዳውን እንግዲህ ከግድግዳ የሚወርደውን በዚህ ጋር የሚወርደውን ግድግዳ ያበላሽና ጅብሰሙን ይልጠዋል፣ ቀለሙ ይላጣል። እንግዲህ ያ ነገር ፈሰሰብን ብለን ስናስብ በግድግዳው ቀጥታ እንሄዳለን። እዚህ ግድግዳ ላይ ደግሞ ኖርማል ነው፣ ደህና ነው፣ የሚያፈሰው ሌላ ቦታ ነው። ከዛ ተንኳሎ ነው የሚመጣው እዚህ ጋር ምናምን ችግሩን እንኳን አናውቅም ማለት ነው። እንግዲህ እንደዚህ አይነት ችግር ቢከሰትብን እንኳን ጂፕሰም ኮርኒስ እዛው ቀጥታ ያለችበትን ቦታ ችግር ነው እያሳየን ያለው እያመላከተን ያለው። ፕላስቲክ ኮርኒስ ግን እያንኳለለ ዘቅዘቅ ባለበት ውሃ ልክ ስለሚወር ውሃ ከፈሰሰና ከመጣበት እንኳን የት ሂዶ እንደ ዘቅዛቃው ስለሚሆን ምልክቱ እዛ ነው የሚያሳየን፣ ችግሩ ያለው ሌላ ቦታ ነው ማለት ነው። ስለዚህ የሚያሳየን አቅጣጫ እንኳን በዚህ አይነት ስታንዳርድ ብንወስደው በጣም ይለያያል ማለት ነው። ጅፕሰም ኮርኒሱ የውሃ ጠብታ አለው። ውሃ ጠብታውን እዛው ላይ ቀጥታ ያሳየናል። ፕላስቲክ ኮርኒሱ ደግሞ እዛው ላይ ቢያንጠበጥብ ወደ ስር እንዳይሰምጥ ፕላስቲክ ነው፣ ወደ ዝቅታ ቦታ ነው የሚያንኳልለው። ተንኳለው ሌላ ቦታ የሚደርሰው ችግሩ ያለው እዚህ ነው። ውሃው የሚንኳልለው እዛ ነው፣ ዝቅታ ያለበት ቦታ ላይ ነው የሚወርደው ማለት ነው። እና እንግዲህ የሚያደክመን የት ነው? እዛ ጋር ለመቀየር ብዙ ነገር ያደክመናል፣ ብዙ ነገር እናበላሻለን ማለት ነው። እና እንደዚህ ያለው ልዩነት በጣም ሰፊ ነው ማለት ነው። ከጥቅሙም ከጉዳቱም አንጻር ያለው ልዩነት የሚሰጠን ጥቅም የሚሰጠን አገልግሎት ይሄን ያክል ይመስላል ማለት ነው። እንግዲህ የዛሬ ቪዲዮ እርግጠኛ ነኝ ቤት ለምትሰሩ እህት ወንድሞች እንደሚያስተምራችሁ በጣም ተስፋ አደርጋለሁ። ትማሩበታላችሁ። ለሌሎችም እህት ወንድሞች እንድደርስ ቪዲዮውን ሼር ማድረጋቸውን አትርሱ። ያ ማለት ምንድነው? ብዙዎቻችንን ከስህተት እናድናለን፣ ካለማወቅ እንድናቅ እናደርጋለን። የእኔ እንግዲህ አውቆ ለሌሎች ማሳወቅ እኔ እንዲሰራ ብቻ ሳይሆን ሌሎች እህት ወንድሞች እንዲሰሩ ያደርጋል። በሙያው ላይ ያሉ ሰዎች አይተው ተምረውበት ሌላ እንዲሰሩ አሰሪዎችን ይጠቅማሉ። ሌላ ሰዎችን እያሰሩ ምናምን እንዲማሩ ያደርጋሉ ማለት ነው። ያ ማለት ያወቅነውን እውቀት ለሌሎች ማካፈላችን፣ ለሌሎች ማጋራታችን ለእኛ ጥቅም ብቻ ሳይሆን ለሌሎችም ይጠቅማል ማለት ነው። እንደዚህ ጠቃሚ የሆኑ ቪዲዮዎችና ጠቃሚ የሆኑ ስራዎችን ስታዩ በቅንነት ቻናሎችን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አሳድጓቸው። እኔ ብቻ ሳይሆን ብዙ የሚጠቃቀሙ የሚያስተምሩ ቻናሎች አሉ፣ ቪዲዮ ቻናሎች ማለት ነው። እነዛ ቻናሎች በጣም ዝቅተኛ ተመልካች፣ በጣም ዝቅተኛ የሆነ ላይክ፣ ሰብስክራይብ ያላቸው አሉ። እንደዚህ አይነት ጠቃሚ የሆነ ለትውልድ የሚጠቅም ለትውልድ የሚያስተምር ቪዲዮዎች ሲሆኑ
በቃ እናንተ በቻላችሁት አቅም ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ማሳደግ መቻል አለባችሁ። እንግዲህ ዛሬ በዛ አድርጌባችኋለሁኝ። ያው ተሰራውዬ ማታ ላይ አረፍ ብዬ ነው የምገኘው። የምታዩት እዚሁ እንግዲህ የጓደኛችን ቤት ነው። ለሚላይ ቤተሰብ ብዙ ቤተሰቦች አፍርተናል። በምንሄድበት በቆቦም በዛም ሆነ ብዙ ቤተሰብ ነው የምናፈራው። ቤተሰባዊ ስራ ሰርተን ነው የምንወጣው። የሁላችሁንም ቤተሰቦች ጋር ብንገናኝ ቤተሰባዊ ስራ ሰርተን ነው የምንወጣው ኢንሻአላህ። ወደፊትም አሁንም ቢሆን በዚህ አይነት መንገድ ነው ብንከፋም ብናንም አስደስተን ነው የምንወጣው ኢንሻአላህ። ይሄ ቃላችን ነው። መፎክራችን ደግሞ ስራ ለራስ ነው የሚል ነው። ይህንን መፈክር ይዘን ደግሞ እስከ መጨረሻው እንዘልቃለን። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።